ሰላም ዩቲዩብ እንዴት ናችሁ? ናታን ድጋሜ ተመልሰዋል። የዛሬ ቪዲዮ ዛሬ ምን አሰብኩ መሰላችሁ ማለት ነው። እርጥብ ለመስራት እርጥብ እንሰራለን። ከዚህ በፊት እርጥብ ሰርቼ አላውቅም። ዛሬ ለመጀመሪያ ቀን ነው የምሰራው። ያዘጋጀሁት እንትን ማለት ነው ላሳያችሁ። 2 እንቁላል፣ 1 ቲማቲም፣ 2 ድንች፣ 1 ሽንኩርት እና 2 አቮካዶ። ከዚህ በፊት እርጥብ ሰርቼ አላውቅም። ዛሬ ለመጀመሪያ ቀኔ ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዳይ ወደ ስራ። መጀመሪያ ምን እናደርጋለን? ድንችና እንቁላል እናበስላለን ማለት ነው። እነሱ እናበስላቸዋለን። እዚህ ጋር ጀስት አዘጋጅተናል። ኦኬ፣ ዛሬ ለመጀመሪያ ቀን ነው እርጥብ እየሰራው ያለው። ከዚህ በፊት እንደውም አንድ ቀን ነው እርጥብ የበላሁት አዲስ አበባ ውስጥ ያለው ከ2015 ማለት ነው። ከብራዘር ጋር መገናኛ ምናምን ለማየት ሄደን ለመዝናናት አንድ ቀን ነው የበላሁት። ግን መጀመሪያ ቆይ እንዴት እንደሚሰራ ቪዲዮ እናያለን። ክብ አድርጌ በቀጭኑ እርጥብ ለመጀመሪያ ጊዜ ሰርቼ በልቻለሁ። እንዴት እንደሰራሁት ላሳያቸው። የተጠቀምኳቸው ነገሮች ድንች፣ ሽንኩርት፣ ቲማቲም፣ በርበሬ፣ ሚጥሚጣ፣ ክኖር፣ ዳቦ፣ ካቻፕ እና ማዮኔዝ። መጀመሪያ ድንቹን ላጥኩትና ሙሉን አዘጋጅቻለሁ። አባለ ቲማቲም፣ ሽንኩርት፣ እዚህ ጋር ደግሞ ድንች አለ። በቃ እነዚህ የሚያስፈልጉ ክኖርም አለ፣ በርበሬም አለ እዚህ ጋር። በቃ እነዚህ ነው የሚያስፈልጉት፣ በቂ ናቸው። ወይም ጸዴ ነው። ካሜራማን ስለሌለ ለራሳችን ነው ካሜራማን የምንሆነው። ቲማቲማችን ከትፈናል። ኦኬ፣ ሽንኩርታችን እንከትፋለን። ወፈር አድርጋ ነው የከተፈችው ሽንኩርት። አንድ ሽንኩርት በቃ ሽንኩርት እስከሚጥለዋላ ድረስ ማለት ነው። አቮካዶውን እንላጠው። እንደዛ ብናደርግ ይሻላል። ኦኬ፣ አቮካዶ ደግሞ ታደርገዋለህ። እንዴት ነው የሚላጠው አቮካዶ? እንዴት ነው የሚላጠው? የዚህ ሀገር አቮካዶ ከምር ራሱ ነው የሚላጠው። በጌታ እንዲህ ሆነ። ቪዲዮ ደግሞ እስቲ ነው ለመቀመምና ጫው በፊት ሙቋ እስቲ ቆይ እርጥብ ለመጀመሪያ ጊዜ ሰርቼ በልቻለሁ። እንዴት እንደሰራሁት ላሳያቸው። የተጠቀምኳቸው ነገሮች ድንች፣ ሽንኩርት፣ ቲማቲም፣ በርበሬ፣ ሚጥሚጣ፣ ክኖር፣ ዳቦ፣ ካቻፕ እና ማዮኔዝ። መጀመሪያ ድንቹን ላጥኩትና ክብ አድርጌ በቀጭኑ ከተፍኩት። ድንቹን ከመጥበሴ በፊት ሙቅ ውሃ ውስጥ አገነፍለዋለሁ። እስከዛ ድረስ ግማሽ ሽንኩርት። ድንቹን ከመጥበሴ በፊት ሙቅ ውሃ ውስጥ ወይኔ እዚህ ጋር ተሳሳትኩኝ። ድንቹ ሳልጠው ነው ያበሰልኩት። እዚህ ጋር ምን እንዳለች ስሟ ክብ አድርጌ በቀጭኑ ከተፍኩት። ድንቹን እሷ ምን አደረገች መሰላችሁ? መጀመሪያ ላጣችሁና ከዛ በፊት ሙቅ ውሃ ውስጥ አገነፈችው። እስከዛ ድረስ ግማሽ ሽንኩርት በቁመቱ ከተፍ፣ 1 ቲማቲም ደግሞ ፈቀፍቃለሁ። እስከዛ ድረስ ድንቹ በስሏል። ውሃውን አጠለልኩና መጥበሻ አጥጄ ሲግል ዘይት አድርጌ ድንቹን ጠበስኩ። ሽንኩርቱን እኔ እዚህ ጋር ተሳስቻለሁ። ድንቹ ሳልጥ ነው ያበሰልኩት። እዚህ ጋር ትልቅ ስህተት። ቆይ ችግር የለም ግን መጀመሪያችን ስለሆነ ምንም ማድረግ አይቻልም። እዚህ ጋር አቮካዶ አለ። አሁን አንደኛው እንቁላል እዚህ ጋር እንከተተው ወይስ
እንዴት ነው የሚሆነው? አቮካዶ ላይ እንቁላል ይገባል? ሁለቱም እዚህ ጋር ይገባል። አቮካዶ ላይ እንቁላል ይገባል እንዴ? ይገባል ግን ግራ እኮ ተጋባው። የራሱ ጉዳይ። አቮካዶ ላይ እንቁላል አይገባም። እቺ ትንሿ እንቃፍላታለን። አሁን ሰርተን ጨርሰናል። ፋይናል እንደዚህ ይመስላል። እዩት እንዴት አባቱ እንደሚያምር። እዚህ ጋር ከላይ እንቁላል አደረኩለት። እዚህ ጋር አቮካዶ አለ። እዚህ ጋር ደግሞ ግማሹ አቮካዶ ነው፣ ግማሹ ደግሞ ድንች። እዚህ ጋር ደግሞ አብዛኛው ድንች ነው። መጨረሻ ይሄንን ይመስላል። አሁን ፋይናል ልንቀምሰው ነው። ከዚህ ነው ከእንቁላሉ እንጀምርና ይሄንን ነው የሚመስለው። ጋይስ አልቻልኩም፣ ከምር አልቻልኩም። እዩት፣ የሁሉ ነው የተረፈኝ። ሁሉም ተረፈኝ። በቃ ያሁን ወይ ሊጣል ነው ወይ የሆነ ነገር ይሆናል፣ ወይ ፍሪጅ ውስጥ ከተውና ነገ ትምህርት ቤት ሲሄድ እበላለሁ እንጂ አልቻልኩም። ቤታችን ሞክሩት። የዛሬው ቪዲዮአችን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።